በጣም ወደዋለሁ። በጣም ማለት ከሱ ከተለያየ በቃ ሞት ነው። እግዚአብሔር አንዴ አውጥቶሻል ከዚህ መዓት ከዚህ ጉድ እግዚአብሔር አትርፎሻል። ስለዚህ በቃ ህይወትሽን ቀጥይ፣ እርሺው ከህይወትሽ አውጪ። ማን ሊረሳው? ብዙ ጊዜ ሴቶች ከሁለት ወንድ በላይ ሪሌሽንሺፕ ይይዙና በኮል በማውራት ሊሆን ይችላል፣ ቴክስት በመደራረግ ሊሆን ይችላል፣ ከነዛ ወንዶች ጋር እንደ ወንድምና እንደ እህት ነው የምንተያየው በሚል ከነሱ ጋር ሪሌሽንሺፕ ይጀምራሉ። ሆኖም ግን እነዚህ ሴቶች አወቁትም አላወቁትም ልባቸው ውስጥ ያሉ ቀጫጭን ደም ስሮች ቀስ በቀስ መበጣጠስ ይጀምራሉ። ከሁለት ወንድ በላይ የምታውቅ ሴት እና የተደፈረች ሴት በፍጹም አይለያዩ፣ አንድ አይነት ናቸው። ሁለቱም ልባቸው ውስጥ ያለው ደም ስር ተበጣጥሷል። ለዚህም ነው ሌላ ወንድ ማመን የሚከብዳት። ለዚህም ነው አንተ የፈለገው ጨዋ ብትሆን፣ የፈለገው አስተዋይ ብትሆን፣ የፈለገው ለሷ መስዋዕትነት ብትከፍል የጥፍሯን ቅንጣት ያክል የማትቆጥረህ ለዚህ ነው። አሁንም ቢሆን ወንዶች እግዚአብሔር ልቦና ይስጣችሁ፣ እንደነዚህ አይነት ሴቶችን በጭራሽ ለትዳር እንዳትወስዱ። ሰላማችሁ ብዝት ይበልልኝ።